ጊዜ በኋላ ሰዎች በነቢያት ላይ የዋሹባቸው ውሸት እንደሆነ ይነግረናል። እንግዲህ መጽሐፉ ተበርዟል። በተበረዘው መጽሐፍ ውስጥ ከምናገኘው ትልቁ ነገር ምንድን ነው? አምላክን አባት ብለው መጽሐፋቸው አይሁዶች ናቸው ይህን ሁሉ የጻፉት። ክርስቲያኖችም በየራሳቸው አምላክን አባት እያሉ ይሰይሙ ነበር። አላህ ይህ በቁርአን ላይ ሲነግረን ምን አለ? ወቃለት ልየሁድ ወነሳራ ነሕኑ አብናኡ ላህ ወአሕባኡሁ ይላል። አይሁዶችና ክርስቲያኖችም እኛ የአላህ ልጆች ነን አሉ ይላል። የአምላክ ልጆች ነን ብለው እነሱ ከዚያም ነቢያትን ክርስቶስን ጨምሮ የአምላክ ልጅ ነው በማለት ክርስቲያኖችም ሄዱ፣ አይሁዶችም ከዚያ በፊት እኛ አምላክ ልጆች ነን ይላሉ። ይህ ሁሉ ስህተት ነው ማለት ነው። ከጊዜ በኋላ ሰዎች የሰየሙት ነው። ኦኬ መጽሐፍ ቅዱስ ላይ ያለው ኢየሱስ የተናገረው እሷ የተናገረው አይደለም፣ ሰዎቹ ነው አባት እያሉ እንዳረጋ አስመስለው የጣፉት ነው እያልከኝ ነው? እንደሱ ነው። እሱ ነው ከፈለክ በማስረጃ ያንንም አሳያለሁ፣ ችግር የለውም። ላሳይህ በማስረጃ እንጂ ኢየሱስ ክርስቶስ አባቴ እያለ አላወራም። ሰው የጣፈው ነው ይሄ። ከጊዜ በኋላ ነው አባት እያለ የተጨመረው ለኢየሱስ ክርስቶስ ራሱ እንጂ ኢየሱስ ክርስቶስ አባቴ ብሎ አላወራም እንዳለ ይሄ መጽሐፍ ተበርዟል። ከጊዜ በኋላ ሰዎች ናቸው ተነስተው የጻፉት። ከክርስቶስም ልደት በኋላ ማለት ከክርስቶስ እርገት በኋላ ነው የተጻፉት። ልክ እንዲሁ ሙሴም እንትን ካለ በኋላ ሌሎች ሰዎች ናቸው የጻፏቸው እነዚያን መጽሐፍቶች። በእነዚያ ላይ ተበርዘዋል እና እነዚህ መጽሐፍቶች በውስጣቸው ላይ ከሚገኘው ትልቁ ብርዘት የአምላክ ልጅ ተብሎ መጻፋቸው ነው። ታዲያ በዛ ፋንታ ምን ነበር የነበረው ከተባለ የአምላክ ባሪያ መሆናቸውን የሚገልጽ ነው። ገብቶሃል አይደል? አሁን እዚህ ጋር ለምሳሌ የክርስቶስን ላሳየ በማስረጃ ይሁን። አሁን ማስረጃ ካልከኝ ችግር የለውም። ሰው ነው የጻፉት አልክ፣ በቃ ችግር የለውም። እንትን መጽሐፍ ቅዱስ ሙሉ በሙሉ እንደተበረዘ ነው የምታምን? ሙሉ በሙሉ እንዳለ? ሙሉ በሙሉ አይደለም። በውስጡ ላይ መለኮታዊ ቅሪቶች አሉ። ለምሳሌ ድንግል ማርያም የምትባል ጻድቅ ሴት መኖሯ ይሄ ትክክል ነው። ንጽሕት እንደተባለች ይሄ ትክክል ነው። ከዓለማት ሴት የተመረጠች መሆኗ ይሄ ትክክል ነው። ይሄ ሁሉ በቁርአን ላይ አለ። ልክ እንዲሁ ክርስቶስን እንደወለደች ይሄ ሁሉ ትክክል ነው። አብርሃም፣ ይስሐቅ፣ ያዕቆብ እንዳሉ ይሄ ትክክል ነው። እነ ዳዊት፣ እነ ሰለሞን፣ እነ ዮሐንስ፣ እነ ዮናስ፣ እነ ዘከርያስ እነዚህ ሁሉ ትክክል ናቸው። ይህ ሁሉ በውስጡ ያሉ እውነታዎች አሉ። እነዚያ መጽሐፍ ቅዱስ ሙሉ በሙሉ ተበርዟል ብላችሁ አታምኑም ማለት ነው? አዎ፣ በውስጡ መበረዝ ማለት በውስጡ እውነትና ሐሰት የተቀላቀለበት ማለት ነው። ስለዚህ በውስጡ አንዳንድ እውነታዎች እንዳሉ ቁርአን ይናገራል። ሙሰድቀን ሊማ በይነ የደይሂ ይላል። ከእርሱ በፊት ያሉ መጽሐፍቶች። አሁን ኢሳ የምትሉት መጽሐፍ ነበር አይደለ? በፊት መጽሐፍ ቅዱስ ያው ቁርአንም መጽሐፍ ቅዱስም ማለት በቁርአን ሳይመጣ በፊት መጽሐፍ ቅዱስ ነበር አይደለ? እናንተ የምታምኑት በፊት እኛ በመጽሐፍ ቅዱስ ተውራትና ይችላሉ ብለን እናምናለን። ተውራትና ኢንጂል አሁን የት አለ ታዲያ? የት ነው ያለው? በእናንተ በእኛ ይሄ ነው ብለን ምናምን፣ በእናንተስ የት አለ? አሁን እኮ እነዚህ ተበርዘዋቸው ጽፈዋቸው ነው። እነዚህ ከተውራትና ከኢንጂል ከወረጃው ከጊዜ በኋላ ሰዎች ተነስተው ጽፈዋቸው ነው። እነዚህን በእጃቸው ላይ ያሉ መጽሐፍቶች። ለዚያ ነው በውስጣቸው መለኮታዊ ቅሪቶች ያሉት። ያ ነው ያ የእግዚአብሔር ቃል ነበራ ተውራትና ኢንጂል በፊት። አዎ፣ በመሰረቱ እነሱ ነበር ሰው የሚመራበት ነው። አዎ፣ አላህ በቁርአን ላይ ኢና አንዘልነ ተውራተ ፊሃ ሁደን ወኑር የሕኩሙ ቢሃ ነቢዩን ሁደን ብሎ ገልጾታል። እኔ ኦሪትን አወረድኳት በእርሷም ውስጥ ቅኑ መንገድ ሰዎች የሚመሩበት መንገድ ነበር እያለ ይናገራል። ከጊዜ በኋላ ግን ሰዎች ተነሱና እነዚህን መጽሐፍቶች በረዟቸው፣ የራሳቸውን ሀሳብ አስገቡባቸው። ይሄ ነው። እሺ የእግዚአብሔር ቃል ይበረዛል ብለህ ታምናለህ እንዴ? የእግዚአብሔር ቃል ከሆነ የበፊቱ እንዴት የእግዚአብሔር ቃል ሊበረዝ ሊጠፋ ይችላል? በጣም ጥሩ። የፈጣሪ ቃል የራሱ የጥበቃ ዋስትናውን ራሱ ፈጣሪ ከወሰደ ከፈጣሪ እጅ ማንም ሊነጥቅና ሊበርዝ የሚችል የለም። ነገር ግን የጥበቃ ዋስትናውን ፈጣሪ ለፍጥረታት ሰጥቷቸው ጠብቁ እናንተ አደራ ብሏቸው ከሆነ ሰው ጻድቅ አይደለም እና እነሱ ሊበርዙ ይችላሉ። ገብቶሃል አይደል? ሰው ኩሉ በኒ አደም ኸጣእ ተብሏል። ሰው ሁሉ ተሳሳች ነው፣ ስህተት ላይ የሚወድቅ ነው። ስለዚህ ሰው የግዴታ ጻድቅ ሆኖ መገኘት አለበት ብሎ መናገሩ ራሱ እሱ ትልቅ ስህተት ነው። እንዳውም ሰው ውድቀት ላይ ሊገኝ ይችላል ነው ትክክለኛው ግንዛቤ። ስለዚህ የፈጣሪን ቃል ሰው መበረዝ ይችላል ማለት ነው። ሰው ማጥፋት ይችላል። የጥበቃ ዋስትናውን ለእነርሱ ከሰጣቸው፣ አዎ እነሱ ሰው ናቸው እና የግዴታ ጻድቅ ሆነው መገኘት አለባቸው አንልም። ጥፋት ላይ ሊወድቁ ይችላሉ። ስለዚህ ለዚያ ነው የጥበቃ ዋስትናዎችን እነዚያ ያለፉትን መጽሐፍቶች ተውራትና ኢንጂልን ለሰዎች ጠብቁ አደራ ብሎ እንደሰጣቸው ይነግረናል። ከዚያ በኋላ ሊጠብቋቸው እንዳልቻሉ ይነግረናል። ነገር ግን ወደ ቁርአን ስንመጣ ጊዜ አላህ ስብሐነሁ ወተዓላ ምን አለ ሲናገር ኢና ነሕኑ ነዘልነ ዚክረ ወኢና ለሁ ለሓፊዙን አለ። ይሄን ቁርአን እኔ ነኝ ያወረድኩት እኔም ነኝ የምጠብቀው ብሎ ተናገረ። የጥበቃ ዋስትናውን ራሱ ወሰደ። ቁርአንም ማንም ሊበርዘው እንደማይችል በዚህ አረጋገጥን።
እነዚያን መጽሐፍቶች ግን የጥበቃ ዋስትናዎችን ለእነሱ ጠብቁን ብሎ ለመጽሐፉ ሰዎች ሰጥቷቸው ነበር። ከነቢያት በኋላ ለተነሱ ሰዎች አደራ ብሏቸው እነዚያ ሰዎች የራሳቸውን ሀሳብ አስገቡባቸው። እዚህ ማስረጃ አላህ በቁርአን ላይ ሲናገር ቃለ ሱብሓነሁ ወተዓላ ኢና አንዘልና ተውራተ ፊሃ ሁደን ወኑር የሕኩሙ ቢሃ ነቢዩነ አለዚነ አስለሙ ሊለዚነ ሃዱ ወረባንዩነ ወልአሕባሩ ቢማ ስተሕፊዙ ሚን ኪታቢላህ። እነዛ ሊቃውንቶቻቸውን የእኔን የአላህን ቃል መጽሐፌን ጠብቁ በማለት ኃላፊነትና በመስጠት ለእነርሱ እያለ ይናገራል። ነገር ግን ሊጠብቁት እንዳልቻሉ ቃሉ በሌላ ቦታ ላይ በሱራ አሊ ዕምራን ላይ ሲናገር ወኢዝ አኸዘ አላሁ ሚሳቀ አለዚነ ኡቱል ኪታበ ለቱበይኑነሁ ሊናሲ ወላ ተክቱሙነሁ ፈነበዙሁ ወራአ ዙሁሪሂም አለ። የመጽሐፉን ሰዎች ቃሌን ጠብቁት ብዬ ቃል ኪዳን ያስገባቸው፣ ከዚያ በኋላ ግን ያንን ቃሌን አልጠበቁትም፣ ከበስተጀርባቸው ይልቁንስ ወረወሩት። ወሽተረው ቢሂ ሰመነን ቀሊላ ጥቂት የሆነችን ዋጋንም ገዙበት እያለ ይናገራል። እሺ አሁን ለምሳሌ በተውራትና ኢንጂል ባልከው ሙሴን አላህ አናግሮታል ብላችሁ ታምናላችሁ? ሙሳ የምትሉትም ማለት ነው። አዎ ታምናላችሁ? ሙሳ አናግሮታል አላህ ብላችኋ? እውነት ነው። እሺ እሱ ካናገረው ሙሳን ካናገረው መሐመድን ለምንድን ነው በገብርኤል አማካኝነት ለምን ላከ? ለምን እሱ መጥቶ አላናገረውም? አላህ በቀጥታ አናግሯቸዋል። እርሳቸው በገብርኤልም በኩል አናግሯቸዋል፣ በቀጥታም አናግሯቸዋል። ልክ ሙሴ እንዳናገረ ሙሴን እንዳናገረው አላህ መሐመድን አናግሮታል በቀጥታ። አዎ በቀጥታ ያለ ገብርኤል ያለ ማንም መካከለኛ በቀጥታ አናግሯቸዋል። በቀጥታ ተቀራርበው ወደ ሰባቱ ሰማያት አድርገው ሰባቱን ሰማያት አድርገው ሄደው አላህ ስብሐነ ወተዓላ በቀጥታ ያለ ማንም መካከለኛ አናግሯቸዋል። እርሳቸው ያ ረቢ ያሉት አቤቱ ጌታዬ ሆይ። እርሱም አላህ ስብሐነ ወተዓላ ከሞቱ በኋላ ነው ወደ ሰማይ ስትል ከሞቱ በኋላ ነው አይደለም፣ በህይወት እያሉ አሳርጓቸው። መልአኩ ገብርኤል መጥቶ ከቤታቸው ወስዷቸው ወደ ኢየሩሳሌም ወሰዳቸው። መጀመሪያ ቤተ መቅደስ ኢየሩሳሌም። ከዚያ በኋላ ሰባቱን ሰማያት አብረው ከገብርኤል ጋር አረጉ። ከዚያ በኋላ አላህ ስብሐነ ወተዓላ በቀጥታ አናገራቸው። ዛሬ የምንሰግዳቸውን ሶላት ሙስሊሞች ሲሰግዱ አይተህ ከሆነ ይሄን ትዕዛዝ በቀጥታ ከአላህ ነው የተቀበሉት። ሙሐመድ ሆይ እያለ እየጠራቸው በህይወት እያለ ሰማይ ላይ ሄዶ ነበር እያልከኝ ነው? አዎ እያልኩ ነው። ከዛ ተመልሶ ደግሞ መጣ ወደ መሬት ከሄደ በኋላ ምኑ ጋ ነው እንደሱ የሚለው ትምህርት ያለው? እስኪ ቁራል ምኑ ጋ ነው ያለው? ላሳየህ፣ ችግር የለውም። እስኪ አሳየኝ አንዴ። እሺ እንትን በለው መጀመሪያ ከመካ ወይንም ከካዕባ ወደ ኢየሩሳሌም የተጓዙትን ጉዞ እንመልከትና ከዚያ ከኢየሩሳሌም ደግሞ ከቤተ መቅደስ ወደ ሰባቱ ሰማይ አድርገው የሄዱበትን እናያለን። የቱ ጋር እንሄድ? አሁን እዚህ ጋር የመጀመሪያው ምዕራፍ ያውና የሌሊቱ ጉዞ ነው። ነብዩ ሰለላሁ ዐለይሂ ወሰለም ይህን ጉዞ ያደረጉት በሌሊት ነው። ሱረቱል ኢስራ የሌሊቱ ጉዞ ምዕራፍ ይላል። መጀመሪያው ላይ ሲጀምር ሲያነሳ ምን ይላል? ያ ይላል ማን? አላህ ባሪያውን ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ያ ባሪያውን ከተከበረው መስጂድ ወደዚያ ዙሪያውን ወደ ባረክነው ወደ ሩቁ መስጊድ በሌሊት ውስጥ ያስኬደው ጌታ ጥራት ይገባዋል። ያ ማለት ከመካ ወደ ኢየሩሳሌም የወሰዳቸው አላህ ሱብሓነሁ ወተዓላ እርሱ ለራሱ እየነገረን ነው። ከተአምራቶቻችን ልናሳየው አስኬድ ነው። እርሱ አላህ ሰሚው ተመልካቸው ነው እያለ ይናገራል። ታዲያ ነቢያችን ሰለላሁ ዐለይሂ ወሰለም ወደ ኢየሩሳሌም ታዲያ ሰማይ ላይ አይልም፣ ከአንዱ ወደ ሌላ ቦታ ነው እንጂ እኮ ሰማይ ላይ ነው አይልም። ችግር የለውም። እሱን ላሳይህ ነው። ያው ረጋ ብለህ አንድ ግን የሰማይ በር ተከፍቶላቸው እንደሄዱ እንዳደረጉ ከቅዱስ ገብርኤል ጋር ልናሳይህ ነው። ያውና አላህ መሐሪ ነው። እሺ አሁን እዚህ ጋር ይሄ ሐዲሱ በጣም ረጅም ነው። ወደ አማርኛ ልቀይር ነው። ላሳይህ ምንድነው? ቁርአን ነው ይሄ? ሐዲስ እኮ ሐዲስ የመጣ እኮ ነብዩ መሐመድ ከሞቱ በኋላ እኮ ነው የመጣው። እሱ እኮ ሌላ ሰው የጻፈው ነው። እባክህን ከሞቱ በኋላ አይደለም፣ በህይወት እያሉ ነው ይህ ሐዲስ የተጻፈው። በዘመናቸው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ነው። አሁን ላሳይህ። ሐዲስ እኮ ከሞቱ በኋላ አይደለም እንዴ ሰዎች እንትኖቹ የጻፉት? ሐዲስን አይደለም በህይወት እያሉ ነው ይህናችን። እሱንም ማሳያለሁ። እሱ ሌላ ጥያቄ ነው። መቼ እንደተጻፈ ሐዲስም ማሳያለሁ። በዘመናቸው ያሉ ሰዎችን ጻፉ እያሉ አዘዋቸው እንደ ጻፉ የተናገሩበትም ማሳያለሁ። እሺ
አሁን ወደ ሰማይ እንዳረጉ አንሰማርኮ መጻፍላችሁ ሲላቸው እኮ ቁርአን በቂያችን ነው አይቻልም ብለው እምቢ ያላሉም እንዴ? አላሉም። አሁን እንደጻፉ ሐዲስንም ጻፉ እንዳሏቸው ሁሉንም አሳያለሁ። አንተ እኮ ጻፉ ያሉት እኮ ቁርአን ላይ እኮ ነው የምታሳየን፣ ሐዲስ ላይ ሳይሆን ጻፉ የሚሉ ነብዩ የተናገሩት ቁርአን ላይ ቁርአንን ስለሆነ ከቁርአን ውስጥ ነው ማሳየት ያለበት። ቁርአን ነብዩ ሰለላሁ ዐለይሂ ወሰለም አልተናገሩ። ቁርአን ላይ አላህ ነው እየተናገረ ያለው። ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ጻፉ ያሏቸውን ቃል በቃል አሳያለሁ። ቁርአን ላይ ከተናገሩ ነብዩ ሰለላሁ ዐለይሂ ወሰለም ከራሳቸው ያላህ ቃል ለምን ተባለ? ራሳቸው እዛ የመናገር ስልጣን የላቸውም። ወላሂ ሊሞቱ ሲሉ እኮ ልጻፍላችሁ ምናምን ሲላቸው ቁርአን በቂያችን ነው ብለው እኮ አልመለሱለትም እንዴ? እሱ ስለ ሐዲስ አይደለም እያወራ ያለው። ከዚያ በኋላ ስለሚመጣ መመሪያ ነው እንደዛ ያሏቸው እንጂ አዲስ የሆነ ሐዲስ አልተጻፈም ማለት አይደለም። አሁን ተከታተል እዚህ ጋር እሺ። እዚህ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ከመካ ወደ የት ይሄዳሉ? ወደ ኢየሩሳሌም የሄዱበት እንዲሁም ደግሞ ሰማያትን ያረጉበት እንደሆነ እዚህ ጋር እናያለን። ምን ይላል? እሺ ነቢያችን ሰለላሁ ዐለይሂ ወሰለም ከመጀመሪያው ሰማይ እንመልከት። ከዚያም ያውና ምን ይላል? ከዚያም ወደ ሰማይ ወጣን አሉ ነብዩ ሰለላሁ ዐለይሂ ወሰለም ከገብርኤል ጋር ናቸው። ተመልከት አንድ ሚኒት አድርገው። ከዚያም ወደ ሰማይ ወጣን፣ ገብርኤልም እንዲከፈት ጠየቀ። ያው እንዲህ አለ፣ አንተ ማነህ? እንዲህ አለ ገብርኤል። ያ ማለት አንተ ማነህ የሚለው የሰማይ ጠባቂው ነው። ከዚያም አንተ ማነህ ሲባል ገብርኤል ነኝ አለ። እንዲህ አለው ያ የሰማይ ጠባቂው መልአክ፣ ከአንተ ጋር ማን ነው ያለው? እንዲህ አለ። ማነው ይሄን ያለው? ገብርኤል። ሙሐመድ አለ። አንድ ሚኒት አድርገው። ሙሐመድ አለ ብሎ ተናገረ። ከተቻለ አለ ሙሐመድ አለ። ተልኮ ይሆን አለ ያ መልአኩ ማለት ነው የሰማይ ጠባቂው። እንዲህ አለ ገብርኤል ምን አለ? ተልኮለታል። አዎ ተልኮ ነው አለ። እንዲህም አለ ስለዚህ እኛ ተከፈተልን አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ስለዚህ ተከፈተ ሰማይ። ከዚያም አዳምን አየሁት አሉ። ያው አዳምን አይተውታል። አንደኛው ሰማይ ላይ አዳምን አየሁት፣ እርሱም ተቀብሎኝ ለደህንነቴ ጸለየልኝ አሉ። ከዚያም ወደ ሁለተኛው ሰማይ ወጣን፣ ገብርኤልም እንዲከፈት ጠየቀ። አንተ ማን ነህ ተብሎ ተጠየቀ። ገብርኤል አለ። ከአንተ ጋር ማን ነው ተብሎ ተጠየቀ። ሙሐመድ አለ። ተልኳልን ተብሎ ተጠየቀ። አዎ ተልኳል አለ። ስለዚህ ተከፈተልን። ከዚያም ሁለተኛው ሰማይ ላይ ምን አገኙ ነቢያችን ሰለላሁ ዐለይሂ ወሰለም? ጎግል የአጎቶቼ ልጆች ብሎ ተርጉሞታል። የአክስትማማቾች ልጆች ለማለት ነው። ማን ማን ናቸው እዚያ ላይ? እነርሱም ማን ማን ናቸው? የማርያም ልጅ ኢየሱስና የዘከርያስ ልጅ ዮሐንስ ነበሩ። አላሁ አክበር። ኢየሱስ ክርስቶስን በአካል አግኝተውታል ነቢ ሰለላሁ ዐለይሂ ወሰለም። ያው ቃል በቃል የማርያምን ልጅ ኢየሱስንና የዘከርያስ ልጅን ዮሐንስን አገኘኋቸው ሁለተኛው ሰማይ ላይ አሉ። አያችሁ ሐዲስ ምንድነው? ሁሱ ሐዲስ ምንድነው? 162 ሰሒህ ሙስሊም ላይ ሰሒህ ሙስሊም 162 ላይ እነርሱም የማርያም ልጅ ኢየሱስና የዘከርያስ ልጅ ዮሐንስ ነበሩ። ኢየሱስ ተቀበላቸው፣ ተቀበሉኝና እነሱም ሁለቱም ለደህንነት ይጸለዩልኛል። በሌላኛው ዘገባ ላይ ጻድቁ ነብይ ብሎ ኢየሱስ ጠርቷቸዋል። ጻድቁ ወንድሜ ብሎ ጠርቷቸዋል። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ያው እስከዚያ ድረስ ሄዱ። ከዚያ በኋላ ተመልከቱ ከአላህ ጋር በቀጥታ እንደተነጋገሩ ነብዩ ሰለላሁ ዐለይሂ ወሰለም ወደ ታች እንመልከት። ሰባቱን ሰማያት አድርገው ሄዱ። እስከ ሰባተኛው ሰማይ ይነግራቸዋል። እና አብርሃምን እነ ሙሴን እንዳገኟቸው ሁሉ ይናገራል። መጨረሻ ላይ አላህ ስብሐነ ወተዓላ ለነቢዩ ሰለላሁ ዐለይሂ ወሰለም ስማቸውን እየጠራ ሙሐመድ ሆይ እያለ እያናገራቸው ትዕዛዝ እንዳዘዛቸው እንመለከታለን ማለት ነው። አሁን በቃ ችግር የለውም። አሁን ማለት ነው ሐዲሶቹ ነብዩ መሐመድ በህይወት እያሉ ነው የተጣፉ ብለኛል አይደል? አዎ ነቢያችን ሰለላሁ ዐለይሂ ወሰለም ከአንደበቴ የምትሰሙትን ሁሉ ጻፉ ብለዋቸው ሰሃቦች ከአንደበታቸው የሚወጣውን ሁሉ ጽፈናል ብለው ተናግረዋል። ላሳየ ማስረጃ እኔ የሚመስለኝ እኮ ከሞቱ ቢያንስ በ2 ዓመታቸው ምናምን ነው ሐዲስ እንደተጣፈ ማቀው። አይደለም በነቢያችን ሰለላሁ ዐለይሂ ወሰለም በህይወት እያሉ ተጽፏል። ምን መሰለህ የሆነው ነገር ነቢያችን ሰለላሁ ዐለይሂ ወሰለም ካረፉ ከ200 ዓመት በኋላ ቡኻሪ ሙስሊም ሲባል ሰምተህ ነው አይደለ? ስለዚህ ይሄ የነብዩ መሐመድ ያላህ ቃል ነው ማለት ነው። ሐዲሶች ያላህ ቃል ናቸው። ወደ ቁርአንና ወደ ሐዲስ ምንድናቸው ወደሚለው ስንመጣ ቁርአን ቃሉም መልእክቱም ከአላህ ዘንድ የሆነ ግልጠተ መለኮት ነው። ሐዲስ ደግሞ መልእክቱ ከአላህ ቃሉን ግን ነብዩ ሰለላሁ ዐለይሂ ወሰለም እንዲናገሩት የተደረገ ከአላህ የተገለጠ መልእክት ነው። እሱ
ስለዚህ በመሐመድ አማካኝነት ነው የተጻፈ ማለት ነው ሐዲሶቹ የተጻፉት እንጂ ሌላ ሰው እንትኖች አይደለም፣ ሰሃባዎች ምናምን አይደለም የጻፉት። አዎ እርሳቸው በህይወት እያሉ ነው ነብዩ ሰለላሁ ዐለይሂ ወሰለም ሁሉም እንዲጻፉ ያዘዟቸው እየነገሯቸው ማለት ነው። አዎ ከአላህ የሚገለጥላቸውን ቃል የሚገልጥላቸውን መልአኩ ገብርኤል ራሱ ነው። ከዚያ በኋላ ያንን ይጽፋሉ። እንዲህ ለሶላት ትእዛዝ ሲሆን ታዲያ ቆይ ሌላ ቦታ ደግሞ ልጻፍላችሁ ብሎ ሲያዘዛቸው ቁርአን በቂያችን ነው ብለው እምቢ ያሉት የሚል ነገር የለም? አዎ እሱ ምን መሰለህ፣ አሁን ቁርአን በቂ አይደለም እያልን አይደለም። ቁርአን በቂ ነው እንላለን። ለዚያ ቦታ ላይ ከቁርአን መልእክቶች መካከል ሐዲስን ተቀበሉ የሚል መልእክት ይገኛል በውስጡ። ስለዚህ ቁርአን በቂ ነው ሲል ጊዜ ሐዲስን የሚያጠቃልል የሆነ ቃል ነው። ያለ ሐዲስ ቁርአን በቂ ነው ቢል ግን አንድ ሰው ይሄ ስህተት ነው። ምክንያቱም ቁርአን ራሱ በውስጡ የመልእክተኛው የሚነግራቸውን ሁሉ ተቀበሉ ብሎ ቁርአን ራሱ ስለሚያዘን። ቁርአን ምን ይላል መሰለህ? ወማ አታኩም ረሱሉ ፈኹዙሁ ወማ ነሃኩም አንሁ ፈንተሁ ይላል። መልእክተኛው ሙሐመድ ይዞላችሁ የመጣውን ሁሉ ተቀበሉ፣ እርሱ የከለከላችሁን ሁሉ ደግሞ ተቆጠቡ እያለ ይነግረናል። እርሳቸው ደግሞ እዚያ በሐዲስ ላይ ስንት ላይ ነበረ? እስኪ ቆይ ያኔ ሲያናግራቸው ጽፎላቸዋል ወይስ እምቢ ነው ያሉት? መቼ መጨረሻ ህይወታቸው ላይ ያ ነገር ሳይጻፍ ነው የቀረው። እዚያ ላይ ስለ ሐዲስ ስለ ቁርአን አይደለም፣ ከዚያ በኋላ ስለሚሆነው መልእክት አመራር ነገር ነበረ። ነቢያችን ሰለላሁ ዐለይሂ ወሰለም ከዚያ በፊት አምላክ ያለኮ አዳምጥ እባክህ ጠይቃቸው ሐዲስ ተጽፎ ነበር ያኔ? አዎ ያኔ ተጽፎ ተጨርሷል። እንደተጨረሰና እንዳጠናቀቁ መልእክትን ሁሉ አድርሰው እንደጨረሱ ከዚያ በፊት አረጋግጠው የሐጅቱል ወዳዕ ላይ ተናገሩ። ምናሉ መሰለህ መጨረሻ ህይወታቸው ላይ ሳይሞቱ በፊት ማለት ነው። ያ ክስተት ሳይሆን በፊት ሐጅቱል ወዳዕ ሐጅ እያደረጉ የመሰናበቻው ሐጅ ላይ ነብዩ ሰለላሁ ዐለይሂ ወሰለም ቆመው አላሁመ ኢኒ ቀድ በለግት አላሁመ ፈሽሀድ አሉ። አምላክ ያላህ ሆይ እነሆ አድርስ ያልከኝን ቃል ሁሉ አደረስኩኝ። አምላክ ያላህ ሆይ መስክር አንተ ብለው ተናገሩ። አየህ ኢኒ ቀድ በለግት አሉ። አላሁመ ሀል በለግት አምላክ ያላህ ሆይ እነሆ አድርስ ያልከኝን ቃል አድርሻለሁኝ፣ ምስክር ሁነኝ አሉ። ሰሃቦችም እኛ ምስክሮችህን አድርሰሃል ብለው ተናገሩ። ያ ተጠናቀቀ በቃ መልእክቱ። ከዚያ በኋላ ነብዩ ሰለላሁ ዐለይሂ ወሰለም አልቆዩም። ከዚያ በኋላ መጨረሻ ህይወታቸው ላይ ልጻፍላቸው ብለው ይጠሩላቸው ነገር ከዚያ በኋላ ስለሚሆነው አመራር ነገር ነበር። ያን ነገር ደግሞ እንዲጻፍ አልተወሰነም፣ ከአላህ ሱብሓነሁ ወተዓላ ዘንድ አልተጻፈም። እዚያ ቦታ ላይ ከቁርአን ሐስቡና ኪታቡላህ ያሉት በዚያ ቦታ ላይ ሐዲስን ያወጣ የሆነ ቃል አይደለም። ታላላም ሰሃቦች ራሳቸው ናቸው ሐዲስን ከነብዩ ሰለላሁ ዐለይሂ ወሰለም ተቀብለው በዘመናቸው ጽፈው ያዘጋጁት። በፊት ታጥፈው ከሆነ ችግር የለውም። እኔ እኮ እንደዛ ብለውት ከዛ ወደዚህ ከ200 ዓመት የተጣፈ መስሎኝ ነው የምጠይቀው። አይደለም። በዚያው ዘመን ከአንደበቴ የምትሰሙትን ሁሉ ጻፉ ብለዋቸዋል። በዚያው ዘመን ይጽፉ ነበር። ሰሃቦች ራሳቸው ሲጽፉ እንደነበር ተናግሯል። አንድ ማስረጃ ያወጣላቸው። ለዚህም ብዙ ሰው እዚህ ጋር ብዙ ሰው የሚመስለው ቡኻሪ መጥቶ ከጊዜ በኋላ ሐዲስን የጻፈ ይመስላቸዋል። ከ200 ዓመት በኋላ ከነብዩ ሰለላሁ ዐለይሂ ወሰለም ህልፈት በኋላ ነው ቡኻሪ የመጣው። ቡኻሪ ያደረገው ምንድነው ከተባለ ጀምዕ አልአሐዲስ ፈፈርቁን በይነ ኪታበት አልአሐዲስ ወጀምዕ አልአሐዲስ። ሐዲስን መጻፍና ሐዲስን መሰብሰብ በአንድ ጥራዝ ላይ የተለያየ ነው። ቡኻሪ ያደረገው ምንድነው? ሐዲስን በአንድ ጥራዝ የመሰብሰብ ስራ ነው ያደረገው። ከነ ሰነዱ እስከ ነብዩ ሰለላሁ ዐለይሂ ወሰለም ድረስ በእርሱና እስከ ነብዩ ሰለላሁ ዐለይሂ ወሰለም ድረስ ያሉትን ሪጃሎች አነሳና እነሱን እዚያው ሐዲስን የሚያደርሱትን አካሎች እንትን አለ በአንድ ጥራዝ ላይ አስቀምጠው። ከዚያ በፊት ግን ነብዩ ሰለላሁ ዐለይሂ ወሰለም በህይወት እያሉ ሐዲስ በደንብ አድርጎ ተጽፏል። ሰሃቦች ሲጽፉ ነበር። ኩንቱ አክቱቡ ኩል ማ አስማዐሁ ሚን ረሱሊላህ ሰለላሁ ዐለይሂ ወሰለም አለ ሰሃባው ሲናገር ፈአንከረ ዐለየ በዕዱ አስሓቢ ፈቃሉ ሊ ከይፈ ተክቱብ ኩል ማ ተስመዐሁ ሚን ረሱሊላህ ሰለላሁ ዐለይሂ ወሰለም ወሁወ የተከለሙ ፊል ገደብ ወሪዳ ፈአኽበርቱ ዛሊከ ሊነብይ ሰለላሁ ዐለይሂ ወሰለም ፈቃለ ሊ እክቱብ ኩል ማ ተስመዐሁ ሚን ፈሚ ፈኢነሁ ላ የኽሩጁ ሚን ፈሚ ኢላ ሐቃ። ነቢያችን ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው መካከል አንዱ ሰሃባ ሲናገር ምን አለ? ከነቢዩ ሰለላሁ ዐለይሂ ወሰለም አንደበት የምሰማውን ሁሉ እጽፍ ነበር አለ። አያችሁ ቁርአንም ሐዲስንም ከእርሳቸው አንደበት የምሰማውን ሁሉ እጽፍ ነበር። ከዚያም በኋላ ከፊል ሰው ጓደኞች አስተባበሉብኝ። እንዴት ሁሉንም ከእርሳቸው የምትሰማውን ትጽፋለህ? በሚቆጡም በሚደሰቱም ጊዜ ይናገራሉ እና ስለዚህ ያንን ሁሉ መጻፍ የለብህም አሉኝ። ይሄንንም ለእርሳቸው ስነግራቸው ለነብዩ ሰለላሁ ዐለይሂ ወሰለም ምን አሉኝ አለ? ዝም በላቸው፣ ከአንደበት የምትሰማውን ሁሉ ጻፍ፣ ከእኔ አንደበት እውነት እንጂ ሐሰት አይወጣምና ብለው ተናገሩት። ከአንደበት የምትሰማውን ሁሉ ጻፍ ብለውት ሲጽፉ ነበር በዘመናቸው ማለት ነው። ስለዚህ ቁርአንም ሐዲስም ከነብዩ ሰለላሁ ዐለይሂ ወሰለም አንደበት የተሰማው ሁሉ የዛኔ በሰሃቦች ዘመን ተጽፏል። ከጊዜ በኋላ እነ ቡኻሪ፣ ከቡኻሪ በፊት እነ አሕመድ ብን ሐንበል፣ እነ ኢማሙ ሻፊዒ፣ እነ ኢማም ማሊክ፣ እነ አቡ ሐኒፋ ሌሎችም ያንን ሲዘግቡ ሲያስተላልፉ በተውፊት ቆይተዋል። ሲጽፏቸውም ነበረ።
ነገር ግን ያንን በመጀመሪያ ተጽፎ በዚያው ዘመን ያለቀለት ነገር ነው። ቁርአንም ተጽፏል፣ ሐዲስም ተጽፏል። በእርሳቸው ዘመን ጊዜ በኋላ የተጻፈ አይደለም። እሺ ኖ እግዚአብሔር እሱ አብ ወልድ መንፈስ ቅዱስ የተገለጠበት ክርስቶስ ኢየሱስ በስጋ ከመጣ በኋላ ነው። ስለዚህ እግዚአብሔር ወልድ አልነበረም ማለት ሲያናገር የነበረው ወይንስ ሰው ሲያናገር ነው? ራሱ እግዚአብሔር ወልድ እኮ እግዚአብሔር ነው። መጀመሪያ ቃል ነበር አለ፣ ቃልም በእግዚአብሔር ነበር፣ ያ ቃልም እግዚአብሔር ነበር ይላል። ወልድ እግዚአብሔር እንደሆነ እያሳየ ነው። የነበረው ማን ነው? እግዚአብሔር ነበረ፣ እግዚአብሔር ነበር። የትኛው ተብሎ አይገለጥም። ለእግዚአብሔር አንድ እግዚአብሔር ነው ያለው። ከቀድሞውም ከመጀመሪያው ከፍጥረት ዓለም በፊት አንድ እግዚአብሔር ነው ያለው። አንድ እግዚአብሔር ነው ያለው። በጣም ጥሩ። ሶስት አካሎች የሉም? አብ ወልድ መንፈስ ቅዱስ የሚባሉ ከፍጥረት ዓለም በፊት የሉም ወይንስ አንዱ እግዚአብሔር ነው ከጊዜ በኋላ በሶስት አካል የተገለጠው? አይደለም። አብ ወልድ መንፈስ ቅዱስ ነበሩ። ነገር ግን ወደ ሰዎች የተገለጠው ይሄንኛው ሚስጥር ከመጀመሩ ነው። ኢየሱስ ክርስቶስ ወልድ ኢየሱስ ክርስቶስ ከድንግል ማርያም ከተወለደ በኋላ ነው እኛ ያወቅ ነው። ከዛ በፊት ከድንግል ማርያም ከስጋነቱ ከመገለጡ በፊት ያልነበረበት ዘመን ነበረ ማለት ነው። የክርስቶስ ስጋ አይደለ? መጀመሪያ ያ ቃል እግዚአብሔር ነበር ይልሃል እኮ። እግዚአብሔር ነው ቃል ወልድ ስጋ ለብሶ የመጣው ራሱ እግዚአብሔር ነው። ያ ስጋው ያልነበረበት ጊዜ ነበር አልነበረም? የትኛው ስጋ? ወልድ ስጋ ለብሶ ፍጹም ሰው ፍጹም አምላክ የነበረበት ሰዓት አልነበረም። የዛኔ ፍጹም ሰው አልነበረም፣ መለኮት ብቻ ነበረ። ከጊዜ በኋላ የተገኘ ነገር የሆነ ዘመን ላይ ያልነበረ ነገር ደግሞ ፍጡር ነው አይደለ? ኖ ኖ ኖ ኖ ያ መለኮት የሆነ ጊዜ ምን አደረገ? ከድንግል ማርያም ስጋን እና ደምን ነስቶ የሰውን አምሳል ያዘ። የነበረበት ዘመን የነበረ መለኮት። ቆይ አንዴ፣ አሁን ያልነበረ የምትለው ስጋውን ነው ወይስ መለኮቱን አልነበረ የምትለው? ምንድን ነው ጥያቄ? ግልጽ አድርገው። ምንም ስጋውማ አልነበረ። ከድንግል ማርያም እኮ ነው የተገኘ ከድንግል ማርያም ነው። መለኮቱ ግን ቀድሞ ነበር። እሺ፣ ስለዚህ እንደሱ ከሆነ ፍጡር ነበር ማለት ነው። ምክንያቱም በሆነ ጊዜ ላይ ያልነበረ ነገር ከሆነ ጊዜ በኋላ የተገኘ ፍጡር ይባላል። የፍጡርን ትርጉም ታውቃላችሁ አይደለ? ፍጡር ማለት ፍጡርን ስጋ ለበሰ እንጂ ፍጡር አይደለም። ፍጹም ሰው ፍጹም አምላክ ነው። ፍጹም ሰውነቱ አምላክነቱን አይሽረውም። አንድ ሰው ይመልስ። በቃ አንዴ ወይ አንተ ምን ታደርግ ወይ እሷ ምን ታደርግና አንድ እሺ፣ እኔ ልመልስና ነው። እሺ፣ አንተ ምን ታደርግ? ከፈለኩት ያግዘኛል ስለማልፈል ማለት ነው። እሺ፣ ምንድነው ጥያቄ? እሺ፣ እነዚህ ሶስቱ ስላሴዎች ከቅድመ ዓለም በፊት ሶስቱም አብረው ነበሩ አይደለ? ወይንስ አንዱ አምላክ ከጊዜ በኋላ ነው ራሱን በሶስት አካል የገለጠው? ወይንስ ሶስቱ አምላኮች ነበሩ? ዓለምም ነበሩ፣ ያለ የነበረ ነው። የነበሩ ናቸው ሶስቱም። ሶስት በአካል በአካል ሶስቱም ነበሩ ማለት ነው አይደለ? አዎ። ይህም አምላክ ነው ያም አምላክ ነው ያም አምላክ ነው አይደለ? ሶስቱም መለኮቱ ግን አንድ ነው። በአካል ነው እንጂ ሶስት የምንለው በመለኮት አንድ ነው ብዬ ነግሬያለሁ። ከተጀመረ ሶስቱም ጋር የራሳቸው የሆነ መለኮት የለም። የለም። አሁን ለምሳሌ አብ የራሱ የሆነ መለኮት፣ ወልድ የራሱ የሆነ መለኮት፣ መንፈስ ቅዱስ የራሱ የሆነ መለኮት የላቸውም። አንድ አምላክ እያልን የምንናገረው ያው መለኮት አንድ መለኮት ለሶስቱ ሸር ስለማደርጉ ነው። ስለዚህ አንድ መለኮት ብቻ ነው ያለው አይደለ? ሁለት መለኮት የለም። ሁለቱም ሶስትም የለም፣ መለኮት አንድ ብቻ ነው። ለዛ ነው እግዚአብሔር ስንል በመለኮታዊ የምንጠራው። ያን አንድ መለኮት ድንግል ማርያም ጸንሳ ወልዳዋለች? አይደለም። ሶስቱ በአካል አለ ብለናል አይደል? እየተረዳዳን ለመሄድ በተለየ አካል ወልድ ከድንግል ማርያም ስጋና ነፍስ ነሳ ብለን ነው የምናምነው። ስለ መለኮት መለኮት ያንን አንዱን አምላክ አንድ አምላክ ብቻ የለም ብለሽኛል። አንድ አምላክ ነው ያለው። ያን አንዱን አምላክ ነው ማርያም የጸነሰችው። ወልድ በተለየ አካሉ እያልኩ በአካል በተለየ አካሉ ወልድ የጸነሰችው
መለኮት ደግሞ ስለ አካል ሳይሆን ጥያቄ ስለመለኮት አምላክን ጸንሳለች ወይንስ አልጸነሰችም? መለኮት ጸንሳለች። እሺ ማርያም ከጸነሰችው አምላክ ውጭ ያልተጸነሰ ሌላ አምላክ አለ የለም? እሺ መለኮት ማለት ምን ማለት ነው? መጀመሪያ ያንን ልናገርና ትንሽ ልበልና እንድገባ እንደሁላችን ማለት ነው። ማርያም አንዱን አምላክ ጸንሰዋለች ብለሻል። ወይ ከዚሁ ጋር አለቀ። ቆይ ልንገርህ። አይ እንዳታስወጣኝ ልንገርህ፣ ልጨርስ። አላስወጣሽ። ለምን ነው ማስወጣሽ? ማርያም አንዱን አምላክ ጸንሰዋለች ከተባለ ከዚያ ከአንዱ አምላክ ውጭ ሌላ አምላክ የለም ስላለች ያልተጸነሰ አምላክ ወይ? ከባዱ ጥያቄ አለ ወይ? አለ ካለች ያልተጸነሰ ሌላ አምላክ አለ ከተባለ ሌላ ሁለተኛ አምላክ አለ ማለት ነው። ግር ተቀነስኩት። ሁለት አምላክ አለ ማለት ነው። ሌላ ያልተጸነሱ ወልድ፣ አብና መንፈስ ቅዱስ። አይ ተጸንሷል አንዱ አምላክ ብቻ ሆነ ከእርሱ ውጭ እሱ ብቻ ሁሉን ጸንሰዋለች ከተባለ አብም ወልድ መንፈስ ቅዱስ ተጸንሰዋል ማለት ነው። አምላክ እኮ እንደዚህ መለኮት ማለት እኮ እንደዚህ ተጠቅሎ ከድንግል ማርያም ማህፀን የምገባ ምናምን እኮ አይደለም። መለኮት ማለት በምድርም በሰማይም በሁሉ የሞላ መንፈስ ነው። እኛ የምናምነው መለኮት ማለት ነው። መለኮት ማለት በሁሉ ያለ መንፈስ ነው። የማይያዝ የማይጨበጥ ስለ መለኮት ያወራልና እንዴት እንደሆነ ደግሞ ልንገርህ። ለምሳሌ በድንግል ማርያም ማህፀን መለኮት አለ ወይ? አዎ አለ። መለኮት ቦታ አለ ነው ያልሽኝ? አዎ በሁሉ አለ። ገሃነም ውስጥ አለ የለም? መለኮት የሌለበት ቦታ የለም። በሲኦል ውስጥ ግን ሲኦል ውስጥ ግን በረዳትነት አይደለ አለ። ግን በእሳት ለሚቃጠሉ ሰዎች አይረዳቸውም ወይም ደግሞ አያግዛቸውም ምናምን ነው እንጂ እሱ አለ። በሲኦልም በሁሉ ቦታ አለ። የሌለበት ቦታ የለም። ገሃነም ውስጥ ማለት ግን መንፈስ ነው ብያለሁ። ገሃነሙ ወይም ልሸተው ወይም ላቃጥለው እንደዛ አይችልም። ምክንያቱም መንፈስ ነው ብያለሁ። ለጥያቄዎች ዝግ ናቸው። ስለዚህ ገሃነም ውስጥም አለ እግዚአብሔር ማለት ነው። እዛም ይኖራል። ገሃነም ውስጥ አለ ማለት ግዙፍ አካል እንደኛ የሚያቃጥለው የሚሸተው ምናምን አይደለም። መንፈስ ነው አለ። በረዳትነት ግን እግዚአብሔር በገሃነም ውስጥ አለ የለም? እኮ እየነገርኩ አልሰማኝም? እየነገርኩ። በጣም ጥሩ። ገሃነም ውስጥ ዲያብሎስም አለ አይደል? እሺ ምን አገናኘው? ስለዚህ እግዚአብሔርና ዲያብሎስ አብረው ገሃነም ውስጥ አሉ አይደል? ቆይ ዲያብሎስ እየተቃጠለ ነው፣ በጥፋቱ እየተቃጠለ ነው ያለው። ገባ? እግዚአብሔር ስላመፀ እያለ ነው ያለው። እግዚአብሔር ግን በሁሉ የሞላ ነው ብያለሁኝ። ገሃነም ላይ ስላለ ያቃጥለዋል ወይም ደግሞ እንደ ሰይጣን እየተሰቃየ እየተቃጠለ ምናምን አይደለም። ቆይ አንድ ጥያቄ ልጠይቅ። አሁን አላህ ገሃነም ላይ እግሩ ይጭናል፣ ያቃጥለዋል። ነገሩ እሱ መንፈስ ስላልሆነ ሊሆን ይችላል። የእኛ አምላክ ግን መንፈስ ነው። እግዚአብሔርና ዲያብሎስ ገሃነም ውስጥ አብረዋል አይደለም? ይኸውልህ ቆይ እንትን እኮ ብዙ ቆይ አንድ ጥያቄ ልጠይቅህ። አሁን በእናንተ እምነት አላህ ሁሉም ቦታ አለ ብላችሁ ታምናላችሁ? ሰው በሲኦልም ይገኛል ወይ? ይሄንኛው ጥያቄ ለአንተም ልጠይቅህ እና መልስልኝ። አላህ በሁሉም ቦታ አለ ብለን አናምንም። አላህ በእውቀቱና በእይታው አዎ ሁሉን ያካበበ አምላክ ነው። እርሱ በፍጡር ውስጥ የለም። ገሃነም ፍጡር ናቸው። አላህ ሱብሓነሁ ወተዓላ ፈጣሪ በፍጡር ውስጥ በፍጹም ሊገኝ አይችልም። በፍጡር ውስጥ የሚገኝ አንተ አምላክ ነው። በፍጡር ውስጥ ገሃነም ውስጥ አለ አንተ አምላክ። በሁሉ ቦታ አለ። አስቀያሚ ቦታዎችን ብጠቅስልህ በሁሉም ቦታ አለ ብለህ ነው የምታወራው። እኔ ግን ለአንተ ክብር ስል ያንን አስቀያሚ ቦታ እያነሳኝ አልጠይቅም። እንደዛ ከሆነ ጥያቄ ልጠይቅህ እንዴ? ማን ፈጠረው ገሃነምን? ገሃነምና ማን ፈጠረው? ወይም ሲኦል እና ስለዚህ ከአምላክ ቁጥጥር ውጭ ነው ማለት ነው። አሁን ገሃነም ስለዚህ እንዴት ነው ላይ ነው እሱ ካልጠበቀው እንዴት ነው ሊኖር የሚችለው ገሃነም? እሱን ለመቆጣጠር ግን የግዴታ በእርሱ ውስጥ መኖር የለበትም እያላችሁ እናንተ ደግሞ እዚያ ውስጥ አለ እያላችሁ መንፈስ ይኸውልህ እሱን ካልጠበቀው እዛ
ይኸውልህ ለመኖር እኮ ጽርሐ አርያም ይባላል ራሱ የሚኖርበት። ለምሳሌ የእኛ አምላክ በክብሩ ከሆነ እዛ አይደለም የሚኖረው፣ እሱ የወደቁ መላእክት መኖሪያ ነው። ግን ይኸውልህ እዛ ውስጥ እሺ አምላክ የት ነው የሚኖረው? አምላክ እንትን የምትለው አይደለም፣ በወሰን የለውም፣ የትም ይኖራል። ገሃነም ውስጥ ይኖራል እንዴ? ገሃነም የትም ቦታ አለው እኮ። ፈጣሪ እኮ ረቂቅ ነው። ከገሃነምን በላይ እኮ ነው። እሳት ከእሳት በላይ ከእሳትም በላይ እኮ ነው። ለሱ ገሃነም ገባ ገሃነም ውስጥ አለ አምላክህ እሳት ውስጥ ወይንስ የለም? ይኸውልህ ገሃነም የተጣሉ መናፍስት መኖሪያ ነው፣ ግን የለም ማለት አይቻልም። ምክንያቱም መንፈሱ በሁሉ የሞላ ስለሆነ እዛ ውስጥ አይኖርም ማለት አይደለም። የክብር መኖሪያ ከሆነ ፈጣሪ በክብሩ ከፍ ያለ ነው፣ ከገሃነም አይደለም መኖሪያው። ለምሳሌ መናፍስት እዚህ ቦታ ነው በክብሩ ነው የሚኖረውበት በክብሩ መኖሪያ አይደለም እዚህ ቦታ ነው የሚኖረው ብሎ ማንም ክርስቲያን መናገር አይችልም። ለምሳሌ ጽርሐ አርያም ሥላሴ በክብር የሚመሰገኑበት የመጨረሻው እንትናቸው ነው። ለምሳሌ ሕዝቅኤል መላእክት ይዘውት ክብሩን ይዘውት አይቷል የሥላሴን መንበር እና የትም ወሰን ባይኖረውም ግን በክብር ግን ካልክ ከሁሉም ከፍ ብሎ የሚኖረው ጽርሐ አርያም ላይ ነው። የመጨረሻው ሰማይ ሰባተኛው ይባላል። እንደንትን ግን ገሃነምን ለምሳሌ የፈጠረው እሱ ነው። ገሃነም ሰይጣናትንም የፈጠራቸው እሱ ነው። የመጨረሻው ዘመን ቅጣት እስከሚኖር ድረስ እነሱንም ይጠብቃቸዋል። ስለዚህ የለም ብለህም እንትን ማለት አትችልም። የትም ቦታ መንፈሱ የትም ቦታ ስለሚገኝ ሁሉንም ዓለም ይጠብቃል። አሁን ስለ ጥበቃው ከሆነ እኛም እንስማማለን እኮ አሌክስ። አሁን በእኛ ግልጽ አድርጌ ላስተምራል። ፈጣሪ እንደ እስልምና በፍጡር ውስጥ አይኖርም በፍጹም። ቦታቸዋል አይደል? ፈጣሪ ከፍጡር ጋር ምንም ንክኪ የለውም። እርሱ በማንነቱ ፈጣሪ አንዴ አሌክስ ፈጣሪ በፍጡር ውስጥ አይኖርም። የመጀመሪያው መሰረታችን እሱ ነው። ሰማይ ምንድነች? ፍጡር ነች። ገብቷል? ምድር ምንድነች? ፍጡር ነች። ገሃነም ምንድነች? ፍጡር ነች። ገነት ምንድነች? ፍጡር ነች። ፈጣሪ በፍጹም ከፍጡር ጋር ንክኪ የለውም። ታዲያ የት ነው ከተባለ ከፍጡር ውጭ ነው እርሱ ያለው። አላህ ስብሓነሁ ወተዓላ ፈውቀ ዐርሺ ወልዐርሹ ሁወ ሰቅፉል መኽሉቃት። አላህ ከዐርሽ በላይ ነው፣ ፋሩ በላይ ነው። ሱብሓነላህ የመጨረሻው ፍጡር። አላህ ደግሞ ከዚያ በላይ ነው። እርሱ ዙፋኑ ወይም ደግሞ ዐርሽ የምንለው የፍጥረት ሁሉ ጣራ ነው። እርሱ ደግሞ ከዚያ በላይ ነው። ከዚያ በላይ ነው ስንል ቁጭ ብሎ ምናምን ዙፋኑ ላይ አይደለም። ከፍጡር ጋር ንክኪ የለውም ብያለሁ። እኛ ባኢኑ ሚን ኸልቂሂ በሚል ቃል ሰለፎቻችን ይገልጹታል። አላህ ከፍጥረቱ የራቀ ነው እርሱ ብሎ ይናገራል። አላህ ስብሓነሁ ወተዓላ ከፍጥረቱ ውስጥ በፍጹም የለም። እርሱ ቦታቸዋል ላ ተሕዊሂ አልጀሃቱ ሲታ በሱ ዙሪያ የጠይቅ ጥያቄ አንዴ ልጨርስ። ላ ተሕዊሂ አልጀሃቱ ሲት ይላሉ ኢማም አልጠሃዊ ረሒመሁላህ ተዓላ። ይህንን በተሳሳተ ግንዛቤ አህባሾች የሚገነዘቡታል። አሁን ላስረዳቸው። ስድስቱም እንትኖች አያዋስኑትም። የአላህ ስብሓነሁ ወተዓላ ሲባል ምን ማለት ነው? ስድስቱ መዋሰኛዎች ምን ናቸው? ፈውቅ፣ ተሕት፣ አማም፣ ከልፍ፣ የሳር፣ የሚን። እነዚህ ናቸው። ቀኝ፣ ግራ፣ ከፊት፣ ከኋላ፣ ከላይ፣ ከታች። አላህ ስብሓነሁ ወተዓላን ፍጥረት አያካብቱም ስንል እነዚህ እርሱን አያዋስኑትም። እነዚህ አቅጣጫዎች እርሱ ልክ መካከል ላይ እንዳለ ማለት ነው። ላ ተሕዊሂ አልጅሃት ሲት ማለት ይሄ ተሻላረ አላህ ስብሓነሁ ወተዓላ ላ የሕዊሂ መካን ወላ ተሕዊሂ አልጅሃት ሲት። አላህ ስብሓነሁ ወተዓላ የሆነ ቦታ አያካበውም። ቢሐይስ አነ አላህ ስብሓነሁ ወተዓላ ዩሒጡሁ አልመካን ሀዚሂ አልጅሃት ሲት። እነዚህ ስድስቱ መዋሰኛዎች የሚያዋስኑት መካከል ላይ ቁጭ ያለ እንደዛ አይደለም። ታዲያ ምንድነው እሱ ከተባለ ፈሁወ ሚን ጂሀቲል ፈውቅ እነዚህ ከስድስቱ አቅጣጫዎች ከምንላቸው ሁሉ በላይ ነው። ፍጥረት ሁሉ እንዳለ አርሽ ላይ ያልቃል። እዚያ ከፍጡር በላይ ነው አላህ ሱብሓነሁ ወተዓላ። ስለዚህ ፈጣሪ ከፍጡር ጋር ምንም ንክኪ ሊኖረው አይገባም። ነገር ግን እንደ ክርስትና ስንመጣ ጊዜ ያንን ልጨርስላቸውና እስልምና አላህ ሱብሓነሁ ወተዓላ ስለ መቆጣጠሩ እያወራህ ነበር አንተ ገሃነም። አዎ አላህ ሱብሓነሁ ወተዓላ ፍጥረታትን ሁሉ ይቆጣጠራቸዋል፣ በእውቀቱ ያካባቸዋል። ከእርሱ እውቀት ምንም የወጣ ነገር የለም። አብዱላህ ብን መስዑድ ሲናገር ምን አለ? አላሁ ፊ ሰማ አይ ፈውቀ ሰማ ወዕልሙሁ ፊ ኩሊ መካን
ወላ የኽፋ ዐለይሂ ሸይኡን ሚን አምሪኩም አለ። አብዱላህ ብን አባስ ብን አለ አላህ ከሰማያቶች ሁሉ ከዓርሽ በላይ ነው ካለ በኋላ በማንነቱ ወዕልሙሁ ፊ ኩሊ መካን እውቀቱ ደግሞ በሁሉም ቦታ ያለ ነው አለ። ከስራችሁ ቅንጣት እንኳን የሚደበቅበት የለም አለ። ባለበት ቦታ ሆኖ አላህ ሱብሓነሁ ወተዓላ በእውቀቱ ያካበናል። ሙሳ ስለ አላህ ሲናገር ወሲዐ ኩለ ሸይኢን ዒልማ አለ። እውቀቱ ሁሉም ቦታ ያካበበ ነው አምላካቸው አላህ እያለ ይናገራል። ሁሉም ቦታ ያውቃል። ስለዚህ አላህ በእውቀቱ ከእኛ ጋር ነው፣ በእይታው ከእኛ ጋር ነው። ሙሳና ሀሩንን ወደ ፈርዖን ሂዱ ሲላቸው ፈሩ። ቃለ ረበና ኢነና ነኻፉ አን የፍሩጠ ዐለይና አው አን የጥገى ቃለ ላ ተኻፋ ኢነኒ መዐኩማ አስመዕ ወአራ አላቸው። ቃለ ረበና ጌታችን አላህ ሆይ ያሉት ሙሴና ሀሩን ኢነና ነኻፍ እኛ እንፈራለን አሉ። አን የፍሩጠ ዐለይና በእኛ ላይ ወሰን ድንበር እንዳያልፍብን፣ አው አን የጥገى ወይንም በእኛ ላይ ወሰን እንዳያልፍብን ድንበር እንዳያልፍብን እንፈራለን ባሉ ጊዜ ምን አላቸው አላህ? ቃለ ላ ተኻፋ አትፍሩ አላቸው። ለምን? ኢነኒ መዐኩማ እኔ ከእናንተ ጋር ነኝ አላቸው። በምን? አስመዑ ወአራ ገለጸው። ምን አለ? እሰማለሁ አያለሁኝ አለ። የምትናገሩትን የሚናገሯችሁን እሰማለሁኝ፣ የምትሰሩትንና የሚሰሩትን አያለሁ። ስለዚህ በእይታውና በእውቀቱ ከእነርሱ ጋር ነው ማለት ነው። ሙሳ ዓለይሂ ሰላም ልክ እንዲሁ ያንን አንድ ጊዜ ርስላቸው ከግብፅ እስራኤላውያኖችን ይዞ እየወጣ እያለ ባህሩ ከፊት ለፊታቸው ተጋረጠባቸው። ባህሩ ከፊት ለፊታቸው በተጋረጠባቸው ጊዜ የሙሳ ህዝቦች ጨነቃቸው። በዚህ ጊዜ የሙሳ ህዝቦች ምን አሉ? ኢና ለሙድረኩን አሉ። እኛ በቃ ተደረሰብን እኮ ብለው ተናገሩ። ሙሳ ምን አለ? ቃለ ከላ በፍጹም ለይሰ ልአምሩ ከማ ተቁሉ አንተ እንደምትሉት አይደለም ነገሩ አላቸውና ኢነ መዕየ ረቢ አላቸው። ጌታዬ ከኔ ጋር አለ አላቸው። በምረው ከጌታው ከእርሱ ጋር ያለ በእርዳታ በትሎ ምን አለ? ሰየህዲናል እርሱ መንገዱን ያበጅልናል ይረዳናል አብሽሩ አላቸው። وعلى ذلك نقول أن الله سبحانه وتعالى مستو على عرشه بذاته ولكنه مع خلقه بعلمه ويعني وتأييده ونصرته كذلك. فتعالى الله سبحانه وتعالى بمعننته كفرة عالمه كل بلاي ፍጡር ውጭ ነው ረስዋል። ነገር ግን በእይታው በእርዳታው በእገዛው በእንዲህ አይነት ነገር አላህ ሱብሓነሁ ወተዓላ ከእኛ ጋር ነው። ያየናል፣ ይሰማናል፣ ይቆጣጠረናል፣ ይረዳናል፣ ያግዘናል፣ ይለግሰናል። በዚህ ሁሉ አላህ ሱብሓነሁ ወተዓላ ከእኛ ጋር ነው። እሺ አሁን መቀጠል ትችላላችሁ። እኔን ልቀጥል? አንድ ጥያቄ አለ ልጠይቀውና ትቀጥላለህ ካላስቸገርኩ ቀጥል። ኦኬ እሺ፣ በየተራ እናድርገው። አንተ ጋር የተወያያችሁበት እኔም እንትን ስላለኝ ነው፣ መልስ ስላለኝ ነው። አምላክ በሁሉም ቦታ በፈጠረው ቦታ አይገኝም ብሎ ነበርና ሲያስረዳ አላህ ከኛ ጋር ነው ብሎ ፍጡሩ ሲናገር እንደነበር አሁን እሱ ተናግሯልና ያ ሰው አምላክ ከኛ ጋር አለ ብሎ የተናገረው ኦልሬዲ ፍጡር ነው፣ ያላ ፍጡር ነው። ሰው በሱም ውስጥ ካለ በፍጡር ውስጥ ይገኛል ማለት ነው። አላህ ያንተን አግሪመንት አፈረሰበት እዚህ ጋር። በእኛ አስተምሮ ግን መዝሙር መንገድ ሊወጡ ሲሉ ጠየቀውና አላህ ከኛ ጋር ነው ምናምን አለው የሚል የሆነ ነገር አሁን ስትናገር ነበርና በፍጡር ውስጥ ይገኛል ማለት ነው። በምኑ አልኩኝ? ጨርሰው። በመንፈሱ ነው ያልከው? ከኔ ጋር አለ ነው እየሰማሁ። ማንኛውም አላህ ከኔ ጋር በእርዳታውና በእይታው እኔ በእርዳታውና በእይታው ማለት በቃ በኤኒ ሚንስ አለ ከሱ ጋር ነው። በምኑ? በእይታው ያያቸዋል ማለት ነው። ኢቭን በእርዳታው ማለት ነው። ኤግዛክትሊ እኛም እኮ ያለው እንደዛ ነው። እኛም እኮ ያለው ራሱ በመለኮታዊ ማንነቱ ከኛ ጋር አለ። ገሃነም ውስጥ አለ ይኖራል እያለ ገሃነም ውስጥ ይኖራል አይደለም። ይኸውልህ እኛ ጋር ምን መሰለህ ብለን የምናምነውን ላስረዳ። መዝሙር 139 ከቁጥር 7 እስከ 8 ምን ይላል መሰለህ? ከመንፈስ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ በወጣ አንተ በዚያ አለህ፣ ወደ ሲኦልም በወርድ እነሆ አንተ በዚያ አለህ ይላል። በሁሉም ቦታ አምላክ እንዳለ ነው የሚያሳየው ይሄ። እና ደግሞ
ክርስቶስ ኢየሱስ የገሃነብ ደጆች እንደማይችሉት ደግሞ የሚያሳይ የመጽሐፍ ቅዱስ ቃል አለ። ማቴዎስ ምዕራፍ 16 ቁጥር 18። ስለዚህ ሲኦል ውስጥ አለና ያልከና አሁን የትም ቦታ የትኛውም ቦታ መለኮት በሁሉም ቦታ ይገኛል፣ በሁሉም ቦታ አለ። በእኛ በማንነቱ ወይስ በምንነቱ? በማንነቱ ወይስ በምንነቱ? በመለኮቱ ባህሪነቱ፣ በመለኮታዊ ባህሪነቱ